ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከዛሬ ጀምሮ ከእንግዲህስ ሰላም ይሁን። መዝሙር 77 ቁጥር 65 እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹንም በኋላው ገደለ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በአራቱ ወንጌላውያን እንደተጻፈ ሕይወትን ሞት ሊገዛው ስለማይችል ትንሣኤና ሕይወት እኔ ነኝ ብሎ የሰበከው ጌታ ተነሳ። ዮሐንስ 11 ቁጥር 25 ክርስቶስ በሥጋ ከመገለጡ በፊት ቀኑ ጨለማ ነበር። ሲወለድ ሌሊቱ ጨለማው በራ። በተመሳሳይ ክርስቶስ ሲሰቀል ቀኑ ጨልሞ ነበር። ሲነሳ ደግሞ ሌሊቱ በራ። ሌሎችን አዳነ፣ ራሱን ግን ማዳን አይችልም የተባለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኩረ ምእመናን ሆኖ ተነሳ። ማቴዎስ 27 ቁጥር 42 በሕማማቱ ወራት በግርፋት የተለወጠው ሰውነቱ ሞት አጥልቶበት የነበረው ፊቱ በሄሮድስና በጲላጦስ ፊት ተንገላቶ የቆመ ሕይወቱ ተለውጦ ብርሃን ለብሶ ብርሃን ተጎናጽፎ ተነሳ። በአንጻሩ በመስቀሉ ፊት የፈካው ቀናተኛው የሊቃነ ካህናቱ ፊት ደግሞ ሬሳ ፊት ሆነ። ወታደሮች እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት የሚል የሐሰት ሪፖርት እንዲቀርብ ካህናቱ መከሩ። ራሳቸውን ነፃ ለማውጣት ወታደሮቹ በገዢዎቻቸው ፊት ስራቸውን እንዳልሰሩ አድርገው እንዲያቀርቡ ጠየቁ። የይሁዳን ልብ በገንዘብ እንደገዙ የወታደሮቹንም ልብና መንፈስ በገንዘብ ለመግዛት ሞከሩ። እናም ተሳካላቸውና ገዙ። ግን እውነትን በብር ሸሽጎ ማስቀረት አልቻሉም። ለይሁዳ ልብ ለወታደሮች አፍ ያወጡት ብር ከሰረ። ጌታም ሞትን ድል ነስቶ ተነሳ። ካህናቱ የኢየሱስ ክርስቶስን ከሞት መነሳት ሲሰሙ ሕይወታቸው አደጋ ላይ ወደቀ። ሕዝቡንም ፈሩ። በመሆኑም እንደ አማራጭ የወሰዱት የክርስቶስን ትንሣኤ መካድ ነበር። በዚህ መሰረት ወታደሮቹን በገንዘብ ሸነገሉ። ጲላጦስንም ዝም አሰኙት። የሐሰት ወሬያቸውን በሰፊው አሰራጩ። ይሁን እንጂ ዝም ሊያሰኟቸው የማይችሉ ምስክሮች አጋጠሟቸው። ደሙ በእኛና በልጆቻችን ላይ ይሁን ብለው እንደ ጮኹ አልቀሩም። ደም በእነሱ ላይ እንደሚሆን ተገነዘቡ። ማቴዎስ 27 ቁጥር 25 ይህን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን እሰራዋለሁ ያለው ቃሉ በትንሣኤው ተረጋገጠ። ዮሐንስ ምዕራፍ 2 ቁጥር 19 አስቀድሞ በትምህርቱ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ እንዳለ ዮሐንስ ምዕራፍ 10 ቁጥር 17 ክርስቶስ የሞትን ማሰሪያ የሚበጥስ ታላቅ መለኮታዊ ኃይል አለው። ትንሣኤውም ለብዙዎቻችን ትንሣኤ በኩር ነበር። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14
ኢየሱስ ክርስቶስ ከሙታን ሲነሳ ብዙ ምርኮኞችን ይዞ ወጣ። ክርስቶስ ሲሞት የደረሰው የመሬት መናወጥ የብዙ ሙታንን መቃብር ከፈተ። ሙታንም በመስቀሉ ኃይል ተነስተው ትንሣኤውን መሰከሩ። በሕይወተ ሥጋ ሳሉ ስለ እውነት በመመስከር የሞቱ ቅዱሳን ከሞት ላስነሳቸው ጌታ ምስክር ሊሆኑ ተነሱ። የክርስቶስን ትንሣኤ ከመቃብር በታች የነበሩ ተነስተው መሰከሩ። ስለ ክርስቶስ ትንሣኤ ለመመስከር የገንዘብ ጥቅም አፋቸውን የማይዛቸው ሰዎች ተፈጠሩ። በአይሁድ ጉቦ ያልተያዙ ሰዎች ከመቃብር ወጥተው መሰከሩ። ዛሬ በስም ክርስቲያን ከሆኑ ሰዎች ይልቅ ከሞት ከመቃብር ከዓለም ኑሮ ተጠርተው ትንሣኤውን የሚሰብኩ ሰዎች ይበዛሉ። ሕያዋን የተባሉት ግን መመስከር ተስኗቸዋል። አልዓዛርን ወልደ መበለትን ወለተ ኢያኢሮስን ያስነሳ ጌታ በልዩ ትንሣኤ ተነሳ። ትንሣኤውም አስነሽ የማያሻው ትንሣኤ ነው። በሐዲስ ሥጋ የተከናወነ ትንሣኤ ነው። ሞትን የማያስከትል ፍጹም ትንሣኤ ነው። ትንሣኤውም ተነስተው እንደ ሞቱት ሰዎች ትንሣኤ አልነበረም። ለዘላለም በሕይወት ለመኖር ሞት ደግሞ ላይገዛው ፈጽሞ ተነሳ እንጂ። አዳምን፣ ሔዋንን፣ አቤልን፣ ኖህን፣ አብርሃምንም፣ ይስሐቅን፣ ያዕቆብን፣ ዮሴፍን፣ ሙሴን ይዞ ያስቀረ መቃብር ድል ተነሳ። የሞት መዝጊያም ተሰበረ። የመቃብር ድንጋይም ተንከባለለ። መላእክትም ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም በማለት ትንሣኤውን ሰበኩ። ቅዱሳት አንስት ቅዱሳን ሐዋርያትም ባዶውን መቃብር ተመለከቱ። ኦርቶዶክሳውያን ወንድሞቻችን ሆይ አበውን የበላ መቃብር ባዶ ነው። በክርስቶስ መነሳት ተራቁቷል። ዛሬ በየዓመቱ ወደ ቅድስት ሀገር ወደ ኢየሩሳሌም ወደ መቃብሩ የትንሣኤውን በዓል ለማክበር የሚሰበሰቡ የዓለም ክርስቲያኖች እንደ ሌሎች የዓለም ሕዝቦች የሃይማኖት መሪዎችን መቃብር አጽም ሐውልት ለመጎብኘት አይደለም፣ ባዶውን መቃብር በማየት የሞትን ሽንፈት ለመግለጽ ነው እንጂ። የተወደዳችሁ ክርስቲያኖች ሆይ ዛሬም የክርስቶስ ትንሣኤያችን ነውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤያችንን አድርገን በፍጹም ደስታ ልናከብረው ይገባል። አሜን።